ዛሬ ለልጆ ጤና ትልቅ ለውጥ ሊያመጣ ስለሚችል አንድ ልዩ ምግብ ልንገራችሁ። የግመል ወተት። ሰላም፣ ዶክተር አህመድ ሁሴን የህፃናት ስፔሻሊስት ሐኪም። ይህ ወተት በቪታሚን እና ሚነራል የበለጸገ ሲሆን ከላም ወተት በምን ይለያል የሚለውን እንመልከት። በመጀመሪያው ለሆድ ምቾት ያለው ማለትም በቀላሉ መፈጨት የሚችል ሲሆን በተቃራኒው የላም ወተት ግን ለመፈጨት ብዙ ጊዜ ይፈልጋል። ሁለተኛ፣ የግመል ወተት የላም ወተት አለርጂ የሚያመጡ ዋና ዋና ፕሮቲኖችን አይዝም። ስለዚህ የላም ወተት አለርጂ ያላቸው ልጆች ያለ ስጋት ሊሞክሩት ይችላሉ። ሶስተኛ፣ የግመል ወተት ከላም ወተት አንፃር 3 እጥፍ ቪታሚን ሲ እና 10 እጥፍ አይረን አለው። ይህም ለልጆች እድገት በጣም ወሳኝ ነው። አራተኛ፣ የግመል ወተት በውስጡ ላክቶፌሪን የተባለ ንጥረ ነገር ያለው ሲሆን ይህም ኃይለኛ አንቲቦዲ ወይም ጸረ እንግዳ ነገሮችን ይዟል። ይህም ልጆችን ከጉንፋን፣ ሳምባ ምችና መሰል የተለመዱ ኢንፌክሽኖች በመከላከል ጤናማ እንዲሆኑ ያደርጋል። የግመል ወተት በጣም ጠቃሚ ቢሆንም ነገር ግን ለልጆ ከመስጠቱ በፊት ሐኪም መማከርና ንጹህ እንዲሁም የፈላ መሆኑን ማረጋገጥ ያስፈልጋል። ልጃችንን ፎሎ፣ ኮፒ ሊንክ፣ ሼር እና ሪፖስት ያድርጉ። አመሰግናለሁ።